በሰፈር ሳፈላልግሽ እኮ አጥቼሽ እኮ ነው። ለምን ብለን እንታፈላልገኝ? ምን አገባ? ተይ እንጂ ጤና አንቺን ሳላይልዋል። ይሄ ይልቃል ግን ቢተውኝ ይሻለዋል። ምን እያለሽ ነው? እንዴት ምን አለሽ? መንገድ ላይ ያቆመ ሽማግሌ ልካለው እኮ ነው የሚለው። ያች ደህና ዋላችሁ? ኧረ ሲያጎት የመጣልን ጤኔዋ ሲያጎት የመጣ አንቺን ዘንድሮ ካላገባው ሙቻታለሁ። ማን ወንድ ነው እንደው ጋሼ አጎት አለም ጋሼ ከጀራትን ሴት የሚነጥቅ ማን ወንድ ነው? እንታስኪያዝ ጋር ታዲያ እንዴ ሶስት ተሰብር አንተም ትገርም እኮ ናት። እንደው ታየት መጣች ሳላት እኮ ነው እንክት ያደረገችው መጣ። አይ እናንተ እንግዲህ እንደው እሱን ተውትና እንደው ጋሻ ሽማግሌ ላክና ግባ። እንደው የመረጥካትን ልጅ እኮ ሸጋ ናት። እንደው እንዴት ያለውን ወጋ መጣችው። እውነት ነው ጋሽ፣ ይልቅ የመረጥካትን ልጅ ሸጋ ናት። ቶሎ ሽማግሌ ላክና ግባ። እስኪ ላስብበትና ሽማግሌ እንልካለን። አይ ጋሻ እኔ እንግዲህ ስትፈዝ እቺ ልጅ አንዱ ይቀማህና እኔ ኋላ ተናገርያለሁ። እስኪ ወንድ የሆነ ወይ ወንድ የሆነ ምን ወንድ የሆነ ትላለህ? አንዴ ከርች በኋላ ምን የምታረጋለህ? ሄዳ ገበገብ ልጋጠም ነው። ወንድ ከሆንክስ ቶሎ ብለህ ሽማግሌ ልከህ ያዝም። ወንድ እንደዚህ ነው የማውቀው። ጃጃ ሌላ ከወስራት በኋላ ወንድ ነው ምን ይሰራል እሱ? ወይ ጉድናት እኔ ተናግሬያለሁ። ተው የሚባል ካለ ተው ይባል እኮ እናንተ ተው ይባል ምን ይሰራል? አንዴ ከሆነ በኋላ ምንም የምታመጣው ነው። ይልቅ ቶሎ ብለህ አንድ ማድረግ ነው እንጂ ይሄ ነገር አይበጅም። ይልቅ ቶሎ ብለህ ሽማግሌ ልከህ አግብተህ ቁጭ። እንግዲህ እኔ አንዴ ከጅያታ አይልስቲ ቀርቦ የሚያናግራትና ያለው አይ ኋላ ጅብ ከሄደ ውሻ ጮኸ እኔ ያሉ እንደዛ እንዳይሆን ይኸውልህ ወንድሜ፣ እኔም ሰው ጋር ጠብ አልፈልግም። ቶሎ ቀድመህ ይዘህ መገላገል። ከዛ በኋላ የወንድሜን ጮኛ ማነካት እያልኩኝ እኔ አባጓሮ የምፈጥረው ነገር የለም። ተናግሬያለሁ እንግዲህ ሙነሽ ዋንቺ እዚህ ብቻሽን ምን አገባ? ላንቺ ጥሩ አይደለም ብዬ ነው። ኮምን ገዱ በኔ ኧረ አጥቶ ይሄ የምንኖር ምን ፈልጎ ነው ጋሻ ካንቺ ጋር ያየሁት? እኔ ምን አውቃለሁ? ልብ ካለህ ጀግና ኮንፊደንሱን አጠይቅም። ምን የምትጠይቀኝ ዘንድሮ ከነዮች አንቺ ካላገባው ዘንድሮ ሙቻታለሁ። አንዱ ከላፋት በኋላ ወንድሜ እንደዚህ ሆንኩ ብትለኝ እኔ አልሰማም። ነግሬሃለሁ። ዝናሽ ንገሪ፣ ይሄ ነገር ቀልድ አይደለም። አግባ። ልጅቷም ሸጋ ናት። እንደው አንዱ ይቀማህና ኋላ እንደው እኛ ተናግረናል። ሸጋ ልጅ ናት። እንደ መልካምዬ ጓደኛ ናት። ደግሞ ሁልጊዜ ወንድ ሆነ ጥሩ አይደለም። ዝም ብለህ ሽማግሌህን ልከህ ወግ ማረጉን አድርገህ አግብተህ ቁጭ። እሺ ወንድም፣ እሺ እናንተ ካላችሁ እሺ ለማግባት ሞክራለሁ። ምን ሞክራለሁ ብቻ ነው ማድረግ ነው እንጂ አድርጎ ማሳየት ነው። በል ከዛሬ ጀምሬ ነግሬሃለሁ ወንድሜ። ዝም ብለህ ሽማግሌህን ትልካለህ። ለኔ ነገረኝ። ሽማግሌ መላክ በፈለክበት ቀን እኔ አስተባብረዋለሁ። እሺ ላስብበትና እሺ እነግርሃለሁ ወንድሜ። ደንቅ ጥሩ። በሉ ጠጡ፣ እየጠጣችሁ በሉ ጠጣ። ጠጡ በሉ። ይሄ ይልቃል የሚባል ሰውዬ ግን ምን አለ ቢተወኝ? ምን አርጊ ነው የሚልሽ? ምን እያለሽ ነው? መንገድ ላይ ያቆመ ሽማግሌ ልካለሁ ይላል። አረፍ ጋሼ ያልሰማው ጉድ። አንቺ ዝም በይ። ጋሻስ ቢሆን ምን አለ ወደድኩሽ አለ እንጂ። አረ አጎቴ እኮ እሷን ነው የማገባ ብሏል። ወዮልሽ ጤናዬዋ። ኋላ ቢሆንም ማንም ደስ የሚለኝ ጋሻ ነበር፣ ግን ትምህርቴን ጨርሼ ነው የሚሆነው። ትምህርት ነው እንዳሻሽ ግን ማን
ወንድ ነው እንደው ጋሼ አጎት አለም ጋሼ ከጀራትን ሴት የሚነጥቅ ማን ወንድ ነው? እኔ ሲቸገረኝ እሱ አይደለ ታዋረን እንዴ እኔ ሲያስጨነቀኝ ቢኔ ልዶ ምን አገባ የተስነድ ዝም በይ አንቺ ምላሳብ ካልን እንጂ እንሂድበት አትናገሩ ወደ ቤታችን እንዴት የት እንሄዳለን እንደምራ አንተ ግን ምን ሆነ ነው በየልኩበት እየመጣ የምትከተለኝ ምን አድርጌ ነው የምትለኝ ተውኝ እንጂ ማን ወንድ ነው አንቺን የሚያስተውኝ ማን ወንድ ያስቅሻል ኧረ ጋሼ ያልሰማው ጉዱ ነው ቢኖራ ኧረ አንቺ ዝም በይ ሷጎትሽ ጤናዬን ከጅሏት አንተ ብያለሁ ዋ ብሎ አንበዩ ጋሼንዋ አይጥ ለሞተ ድመት አፍንጫ ታሸታለች አሉ አንቺ ጤናዬ ግን ቆይ ትቻት ማለት ድምራ ምን ልትላምሮ ነው ይጂ አንቺ ደህና ዋላችሁ አጎቴ መጣልን ጤናዬዋ አጎቴ መጣስ ዲናማ አንተ ምትሰራለህ ከረቀሳያችሁ እኮ ደህና አትመስሉኝም ኧረ ሰላም ነኝ አጎትሽ በይመጣ ግን ምን ሊያደርገኝ ነበር ኧረ እንጃለቱ እንዶ አፈር በበላ ግን አንቺ ግን ተተሽኝ ትሄጂ ነበር ኧረ አንቺ ቢገለኝ ይሻለኛል እንጂ እንዴት ጥየሽ መርጤ ነኝ ኧረ ጓደኛዬ እኮ ነሽ ኧረ ግን እንዳይጣሉ እንጂ አጤኔ ዝም ብለሽ አጎቴን አታውቂውም አጎቴ ዝም ብሎ ሰው ላይ የሚሳፈር ሰው አይደለም እንደው በጥሞና ነገሮችን አይቶ ነው ቀስ ብሎ ተጣላ የሚጣላ እንጂ ደርሶ ሰው ላይ አይሳፈርም የተነሳበት ቀን ግን ተይ ማንንም አይችለው እናቴ ራ ይሁን ካልተጣሉስ እሺ እንደው አጎቴ ማንቺ ዝም ብሎ የማይሳፈር ጉድ ሁሉ እንደዚህ ያደረገው የዋለ ማን ነው? አቤት
በስመ አብ አስደነገጥከኝ እኮ። በሰፈር ሳፈላልግሽ እኮ አጥቼሽ እኮ ነው። ለምን ብለህ ነው የምታፈላልገኝ? ምን አገባ? ተይ እንጂ ጤና አንቺን ሳላይልዋል። ለምን ብለህ ነው የምታየኝ? እኔ እንዳይከጅልሽ በዙሪያሽ አልጠፋም። ማን ነው የሚከጅለኝ? ቢከጅለኝስ አንተ ምን አገባ? አይ እንግዲህ ሽማግሌ እስክልክ ማንም እንዳይደርስብሽ። ሆ